እንኳን ወደ ቅዱስ ላሊበላ ደህና መጣችሁ። ያው እንግዲህ ንጉሱ ቅዱስ ላሊበላ እነዚህ ቤተክርስቲያኖችን ከማነጹ በፊት ይቺ አካባቢዋ ስትጠራ የነበረችው ሮሃ ትባላል። ንጉሱ ቅዱስ ላሊበላ እነዚህ አብያተ መቅደሶችን ካነጸ በኋላ በቀና ላስታ ላሊበላ የተጠራለች የድሮ ስሟ እና ሮሃ ማለት ንጹህ በግዕዝ ንጹህ ማለት ተራራማ። እንግዲህ ንጉሱ ቅዱስ ላሊበላ እነዚህ አብያተ መቅደሶችን ሲያነጽ እንግዲህ ኢየሩሳሌም 13 ዓመት ሲቀመጥ የኢትዮጵያ ሕዝብ ወደ ኢየሩሳሌም ሄድ ነበር። እንዳሁን ትራንስፖርት በጉዞ ሲጓዙ የነበሩት ኢትዮጵያኖች በመንገድ ላይ በሚጓዙ ሰዓት ላይ ብዙ ፈተና ይደርስባቸው ነበር። ስንቅ እያለቀባቸው በመንገድ ላይ ብዙ ሕዝብ ያልፍ ነበር እና ቅዱስ ላሊበላ የሕዝቡን ችግር ያይ ነበር። እንግልቱን በእባብ በዘንዱ ብዙ ሕዝብ በሚያልቅ ሰዓት ላይ ቅዱስ ላሊበላ ኢየሩሳሌም በሙሉ ያያቸውን ዳግማዊት ኢየሩሳሌም ብሎ እዚህ ላይ ደስ እንዲላችሁ ይገባ። እናንተ ያላችሁ አሁን ኢየሩሳሌም ልክ እንዳላችሁ የሚቆጠት ማለት ነው። ንጉሱ ቅዱስ ላሊበላ እነዚህ አብያተ መቅደሶችን እንግዲህ ቅዱስ ላሊበላ እነዚህ ሲያዩታቸው እንግዲህ ኢየሩሳሌም በሙሉ ያያቸውን በቀራንዮ የተሰቀለበትን፣ በጎልጎታ ያረፈበትን፣ ደብረ ዘይትን፣ ደብረ ታቦርን፣ የዮርዳኖስ ወንዝ የተጠመቀበትን የአብርሃም የይስሐቅ የያዕቆብ መቃብር ምሳሌያቸው እዚህ ቦታ ላይ እናገኛቸዋለን። ቅዱስ ላሊበላ ነጫጭ ነገሮች ተመስለው ከአናቱ አኬሬና ማክሰኞ ቀን ከአባቱ 3 ሰዓት ላይ ቅዱስ ላሊበላ ሲወለድ አንደኛዋን ብር አለችና ከቅዱስ ላሊበላ አከንፈር ላይ ስተር ወይኔ ልጄን የምትበላው በማለት በዚያ የተነሳ ላል ማለት አገኘ ቋንቋ ማር ይባላል እና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የሚከበረው የዓለም ሕዝብ ወደዚህ ቦታ ላይ መጥቶ የሚያከብርበት ቦታ ላይ ቅዱስ ላሊበላ የዓለም ሕዝብ ወደዚህ ቦታ መጥቶ የሚከበረው ሕዝብ እኛ አንድ ቤት ስንሰራ ከወረቀት አድርገን ይዘው እናወጣለን። ቅዱስ ላሊበላ ደግሞ ሙዚየም ላይ እናያቸዋለን። ከእንጨት እነዚህ አብያተ መቅደሶች እንዴት አድርገን እንደሚያነጽ ጌታዬ ሆይ እኔ ስጋ ለባሽ ነኝ፣ እንዴት አድርገን አለቱን በጉሬ ቤተክርስቲያን መሰራ ሲል ስሙ በአንተ ላይ ይሁን እንጂ ሰሪው ነኝ። አንተ በምታነጻቸው አብያተ መቅደሶች ላይ ስጋዬና ደሜ ይፈተታል።